የዩቲዩብ ቫይራል አልወጣ ያላችሁ ሰዎች ምን ብታስተካክሉ ነው የሚሰራላችሁ መሰላችሁ? ካሜራ ኦር ደግሞ ላይት ምናምን ስቱዲዮ ስለሌላችሁ አይደለም ቫይራል አልወጣ ያላችሁ። አብዛኞቻችሁ ደግሞ ቫይራል አለመውጣት ብቻ ሳይሆን ሰብስክራይባችሁ ከ100 200 300 በላይ አልወጣ ይላችኋል ማለት ነው። ያ የሚሆንበት ምክንያት ምንድነው? እናንተ የምትለቁት ነገር የሚወስነው። ለምሳሌ ዛሬ ስለ ምግብ ምናምን ለቃችሁ ከሆነ ነገ ደግሞ ዜና ብትሰሩ ያንን ምግብ ብሎ ሰውዬው ከመጣ በኋላ ዜና ምናምን ስከፍቱለት አያዳምጣችሁም። ኮንተንት ላይ ወጥራችሁ በደንብ ትሰራላችሁ። ከዛ በኋላ አሪፍ ቫይራል፣ ለምሳሌ ዛሬ የለቀቃችሁት 100 ሰው ከሆነ ያየላችሁ ለሚቀጥለው ሳምንት ደግሞ 200 ሰው 300 ሰው እያለ እያደር ጨምርላችኋል ማለት ነው። እይታችሁ ለምሳሌ ሰው ያን ዋች አወራችሁ ሊጨምርላችሁ ደግሞ የሚችለው ነገር ምንድነው? መጀመሪያ ቪዲዮአችሁ ስከፍቱት ሰዎቹ ሰላምታ ምናምን የምታበዙ ከሆነ እነዛ ሰዎች አይከተሏችሁም። ስለዚህ እነዛን ሰዎች መያዝ አለባችሁ። እነዛን ሰዎች ለመያዝ ደግሞ ምንድነው የሆነች ትንሽዬ ጫፍ ቆረጥ አድርጋችሁ ልክ እንደ ኢንትሮ የሚሆን ነገር ቆረጥ አድርጋችሁ ከፊት ማሳየት አለባችሁ። እነዛ ሰዎች ከዛ ያችን እንደ ኢንትሮ የመሰለች የሆነች ምስል ነገር ቪዲዮ ሲያዩ ያችን ቪዲዮ አይተው ይሄ ነገር አሪፍ ነገር ነው ብለው ይገባሉ ማለት ነው። ያችን ገቡ ማለት ቪዲዮአችሁን ጨርሱላችሁ። ለምሳሌ 10 ደቂቃ ከሆነ ያችን 10 ደቂቃ ቪዲዮ ከጨረሱላችሁ 6 ሰዎች ካዩላችሁ 1 ሰዓት ሞላችሁ ማለት ነው። ያ ልክ 10,000 ሰው 20,000 ሰው ካየላችሁ 1,000 ሰው ሊሆን ይችላል ካየላችሁ ዋች አወራችሁ በዛ ልክ ይጨምርላችሁ። ሰብስክራይብ ሰው እንዲያደርጋችሁ መጀመሪያ ሰብስክራይብ አድርጉኝ ምናምን ብላችሁ መናገር የለባችሁም። መጨረሻ አካባቢ ወይም ደግሞ መሀል አካባቢ ላይ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ ምናምን በሚል ነገር በዛው አጋጣሚ እኔንም ላይክ ሼር ሰብስክራይብ አድርጉኝ። የጉግል አድሰንስ የሚላችሁ ቪዲዮውን ያንን መጀመሪያ እናንተ ለቀልድ ስትሰሩ ለምሳሌ 10,000 ሰው ቢያይላችሁ ቴክኖሎጂ ነኮች ወይም ደግሞ ቢዝነስ ነኮች ላይ ብትሰሩ የ2,000 እና የዛኛው 10,000 እኩል ነው የሚሆነው። አሪፍ ተከፋይ የምትሆኑት በዚህኛው ነው እንጂ በቀልዱ አይደለም። ምክንያቱም ቀልድ ላይ ማስታወቂያ አይገባም። ምክንያቱም ምናልባት ማስታወቂያ ሊገባ የሚችለው ጨዋታው ቦታዎች ምናምን ናቸው እንጂ ማስታወቂያ ሊያስገቡ የሚችሉት። በመቀጠል ደግሞ ምንድነው ላይት፣ ካሜራ፣ ሲቀጥል ደግሞ ስቱዲዮ ምናምን ግዴታ አይደለም። ባላችሁ ነገር ነው መጀመር ያለባችሁ። ማይክም ቢሆን ግዴታ አይደለም። እኔም በዚህ ባለችኝ ነው የጀመርኩት። ሪንግ ላይት ያስፈልጋል ብዙ ጊዜ፣ ግን ባላችሁ ነገር ነው መጀመር ያለባችሁ። ስልካችሁን የሆነ ነገር ላይ አስደግፋችሁ ከዛ በኋላ ደግሞ ቀስ እያለ ያን ነገር እናንተ ወደ እንትኑ ሲስባችሁ እያደር አንዳንድ ነገር ባላችሁ ገንዘብ የሆነች ነገር ትንሽ ነገር ታመጣላችሁ። ማይክ ከሆነ መጀመሪያ የሚያስፈልጋችሁ ነገር ማይክ፣ ከዛ ላይት ደግሞ በቤታችሁ የሆነ ነገር ላይት ትሰሩና በሱ ትጠቀማላችሁ። የኔ ስቱዲዮ እንደምታዩት ብዙም ብሎ ነገር ነው። ቤቴ ክላስ ውስጥ የምሰራው ግን እያደር አንድ የሆነ ቢዝነስ ስገባን ከዛ በኋላ የሚያስፈልገኝ ነገር እያደር በቀስ በራሱ በሚገኘው ገንዘብ አመጣዋለሁ ማለት ነው። ስለዚህ እናንተ ትዕግስተኛ መሆን ነው የሚጠበቅባችሁ። ከዛ በኋላ ማንኛውም ነገር ገንዘብም ዝናም ሁሉም ቀስ እያለ በሂደት ነው የሚመጣው። ልክ እንደነ አቤል ብርሃኑ የሆነ ልጅ እንደነሸቱ መሆን በጣም ይቻላል። ምንም ቀላል ነገር ነው። ግን ለዛ ያንን መሆን የምፈልጉ ከሆነ መጀመሪያ እራሳችሁን አሳምኑት። ያን ነገር እኔ እደርስበታለሁ ብላችሁ ካመናችሁበት ያለ ትደርሳላችሁ። ሞኔታይዜሽን ለመሆን የሚጠበቅባችሁ ነገሮች በቀጣይ ቪዲዮ ሰራላችኋለሁ። የሚያስፈልጓችሁ ነገሮች ካሉ ኮሜንት ላይ ጻፉልኝ፣ እኔም አግዛችኋለሁ። በመቀጠል ደግሞ አሉ ብዙ ዩቲዩበሮች አሉ፣ እነሱም አሉ። ከነሱ ጋር ሰብስክራይብ እያደረጋችሁ እነሱ ላይቭ በገቡ ሰዓት ላይ አንዳንድ ጥያቄዎችን እየጠየቃችሁ ማንኛውም ጥያቄ የሚያስፈልጋችሁን ጥያቄ እየጠየቃችሁ አካውንታችሁ ማሳደግ ትችላላችሁ። ይሄ ነው ያለኝ እንትናችሁ። እዛ ድረስ ላይክ